ሰላም ሰላም፣ እንዴት ናችሁ ቤተሰቦቼ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ ውዶቼ። ደህና ናችሁ? እስኪ ሁላችሁም ሰብስክራይብ፣ ላይክ፣ ሼር አድርጉልኝ፣ ኮሜንትም ስጡኝ። በጣም ጠፍቻለሁ፣ አልተመቸኝም። ያው እንደምታውቁት አብዛኛዎቹ እኔ ጓደኞቼ ታቁኛላችሁ፣ የምሰራው መዳም ቤት ነውና አልተመቸኝም ቪዲዮ ለመስራት። በጣም ረጅም ጊዜ ሆነኝ እና አበረታቱኝ፣ ላይክ ሼር አድርጉልኝ፣ ኮሜንት ማስቀምጡልኝ፣ አበረታቱኝ። እና ይሄ ሰሞኑ ባየነው በዚህ ቪዲዮ ላይ እንደ አንድ ግለሰብ የተሰማኝ ስሜት ለመግለጽ ነው ዛሬ የመጣሁት ማለት ነው። እና በጣም ያሳዘነኝ ነገር ስለሆነ ነው እና የራሴን የተሰማኝን ነገር ለመግለጽ ነው የመጣሁት እንደ አንዲት ዜጋ ማለት ነው። እና በጣም የሚያሳዝን ነው። ከአባትና ከልጅ የማይጠበቅ በጣም የሚያሳዝን ነገር ስላየሁበት ነው ማለት ነው። አብዛኛውን እዚህ መዳም ቤት አረብ ሀገር የምንሰራው እህቶች አብዛኛውን መጀመሪያ አንጠነቀቅም። መጀመሪያ ገንዘባችን የት እንደምናስቀምጥ አናቅም። እንሰጣለን። በኋላ የሚመጣውን ነገር አዙረን ማሰብ አንችልም። ለምን እንደሆነ ብቻ ሁልጊዜም የሚያሳስበኝ ነገር ነው። ይነገረናል በየሚዲያ ላይ እንግዲህ ሶሻል ሚዲያ ላይ ይሄ ነገር በጣም በቃ ማንም ሰው ነው የሚመክረን፣ አዋቂውም አላዋቂውም ሁሉም። አንደኛ በእንደዚህ አይነት ጉዳት የተጎዱ ሰዎች ብዙ ጊዜ ይሄን ነገር ሲያቀርቡ እንሰማለን፣ እናያለን። ነገር ግን እኛም መልሰን የሆንን አንማርም። ያ ማለት ግን አሁን እነዚህ ሰዎች በጣም የሚያሳዘነኝ ነገር በአባትና በልጅ መካከል ያለ ነገር፣ አባትን ይሄን ያክል ሚዲያ ላይ አውጥቶ ማስጣት፣ የቤትን ገበና አውጥቶ መዘርገፍ፣ እንደዚህ አባትን ማሳጣት እኔ ልክ ነው ብዬ አላምንም። የፈለገውን ቢበድሏት፣ የፈለገውን ያረጉትን ቢያረጉ እዛው ነው መጨረስ የነበረባት። አታሳዝንም ማለት አይደለም። ይሄን ያክል ሁሉ አመት እውነት የለፋችበትን እነሱ ከሆነ የበሉባት በጣም ታሳዝናለች። ነገር ግን ቢበላው አባቷ ነው፣ ባዳ አይደለም። ሌላ የውጭ ሰው አይደለም የበላው። በቃ መተው ነበረባት። የተጎዳችውን ጉዳቷን ይዛ በሽማግሌ ካስጠየቀች በኋላ አናቅም ካሏት አባት የት በጣም እኮ ነው ለማሰብ ራሱ ይከብዳል እኮ። በቃ ከአባቴ አይበልጥብኝም ገንዘቡ ብላ ብትተወው ምናልባትም እኮ ሊሰማቸው ይችል ነበር። በኋላ እሷ ይመስለኛል እልክ በቃ እነሱም የሆነ እሷ የሄደችበት መንገድ አልተመቻቸውም ይመስለኛል። እንደዛ ይመስለኛል፣ እልክ ተጋብተው ይመስለኛል። የማለት ግን አባቷን እንደዚህ አደባባይ አውጥታ ለማንም መሳቂያ ለማንም መጫወቻ ማድረግ አልነበረባትም። የጋዜጠኛው አጠያየቁ እሳቸውን ክብር በማይጠብቅ እንደዚህ ማለት ከባድ ነው። እኔ አባቴ በእኔ ምክንያት እንደዚህ አይነት ጥያቄ እንዲጠየቅ እቺ ልጅ የምታሳየው ይሄ ሁሉ ስነ ምግባር፣ ይሄ ሁሉ ያደረገችው ነገር ልጅ በአባት ይወጣል ይባላል እና የእርሶን ስራ ነው ማለት ነው አሁን የነገሩን ብለው ሲል እኔ በጣም ነው የሰቀጠጠኝ። እንዴት እንደዚህ ይላቸዋል ማለት ትንሽ እንኳን አንዳንዴ የሆነ በቃ ሰውን አይተን መገመት እኮ እንችላለን። እውነት እኔ አባት እውነት ሺሻጭ ሰው ነው፣ እውነት ጫት ሲቀሙ ነበር የእርሶን ስራ ማለት ነው አሁን የነገሩ ብለው እንዴት ይሄን እንደዚህ ይጠይቃል? ጋዜጠኛው ራሱ በጣም አናዶኛል። እንደዛም ሆኖ ግን በጣም ያሳዘኑኝ ቤተሰቡ በሙሉ ከቤተሰቡ ጋር ነው ልጅ የተቆራረጠችው ለገንዘብ ብላ ማለት ነው። ገንዘብ ጤናዋን ደህና ከሆነች ይሄ መማሪያ ይሆናት ነበረ። እግዚአብሔር ደግሞ እውነት እሷ ተበዳይ ከሆነች ተጎድታ ከሆነ እውነት ተወስዶባት ከሆነ ይክሳት ነበረ። እሷ መታገስ አልቻለችም፣ ወይም ደግሞ የሄደችበት መንገድ ልክ አይደለም። እንግዲህ እሷ አሁን በዚህ ሁኔታዋ ይሄን ቤት ቢሰጧት ኑሮ ሰዎችን ውጭ አውጥታ ልሸጠው ነበር ማለት እኮ ነው። ልሸጥ ነው፣ ቤቱን ሽጣ እነሱን ውጭ ላይ ሜዳ ላይ ወይም ደግሞ የኪራይ ቤት ላይ ጥላ እሷ ልትኖርበት ነበር ማለት ነው። እንደው ቢሆን እንኳን ቤቷ እንኳን ቢሆን በሷ ብር እንኳን የተሰራ ቢሆን እናት፣ አባት፣ እህት፣ ወንድም፣ ቤተሰብ ከዛ በላይ ምን አለ? እኔ ቢኖረኝ አይደለም አፈር ቤት የጭቃ ቤት
ፎቅ ብሰራላችሁስ? እንዴ ከእናትና ከአባቴ በላይ ምን አለ? ይሄን ያክል ጠላት የበለው ይመስል ወላጅን ሜዳ ላይ አውጥቶ እንደዚህ ማስጣት እርግማኑም ጥሩ አይደለም። ያዝኑባታል። ለወደፊት ህይወቷም ጥሩ አይደለም። ለምትወልደው ልጅም ጥሩ አይደለም። ህዝብ እንደሆነ አንድ ሳምንት ይላል። ከዛ በኋላ ያለውን ግን እሷ ነች እስከ መጨረሻው የምትሄድበት እሷ ነች። ሚዲያ ላይ ቤተሰብ ገበና ማውጣት በጣም ነውር ነው። በጣም ነው ያሳዘኑኝ የኔ አባት። በጣም ልጅ በገዛ ልጁ እንደዚህ አደባባይ ላይ ማዋረድ እንደዚህ በጣም ያሳዝናል። ግን መጀመሪያ እንጠንቀቅ፣ መጠንቀቅ፣ ገንዘባችንን የምናደርግበትን ራሳችን ማወቅ። ሁላችንም አረብ ሀገር የምንመጣው ህፃኖች አይደለንም። ነፍስ እናውቃለን። ትላልቅ ሰዎች ነን የምንመጣው። መጀመሪያ ከመምጣታችን በፊት ማስተካከል ከሆነ በኋላ ደግሞ አሁን ለማይሆን ነገር ለማይመለስ ነገር ቤተሰብ እናትና አባቴ ተፋተው እንደዚህ ብሎ እንዲህ ተፈጥሮ እንዲህ በጣም ያሳፍራል። ግን ማርያም በጣም ያሳዘነኝ ነገር እስከ መጨረሻው ቁጭ ብዬ ያየሁትና እግዚአብሔር እኛ ግን ልቦና ይስጠን። ለማንኛውም አመሰግናለሁ። ላይክ አድርጉልኝ።